ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለመላ እምነት ተከታይ ለመስቀል ባህል እላችኋለሁ። እንዴት አሳለፋችሁ? እኔ በስራ ነው ያሳለፍኩት። ያው አንዳንዳችን በስራ እናሳልፋለን ብዬ ተስፋ አደርጋለሁ። ነገሮቹ አይመቹም እና እንዴት ነው ግን ደስ ይላል። ዱባይ ውስጥ ከሆነ ዳመራ ምናምን ሲወጣ አሪፍ ነው፣ ያምራል። ደግሞ እኛንም እግዚአብሔር ለሀገራችን ያብቃንና ከቤተሰቦቻችን ጋር የምናሳልፍበት ቀን ይመጣል ብዬ ተስፋ አደርጋለሁ። አንድ ቀን ማለት ነው። ዛሬ የፊት ማክስ ነው ይዤላችሁ የመጣሁት። የፊት ማክስ ነው ያመጣሁላችሁ። እርዳለኝ፣ ማራለኝ፣ እንዲሁም ሳሙና አለኝ፣ ሎሚም አለ። አሳያችኋለሁ እንዴት እንደሚሰራ ማለት ነው። አሁን እዚህ ጋር ሎሚ አምጥቻለሁ። እርድ 2 ማንካ አደርጋለሁ ማለት ነው። ለፊት በጣም አሪፍ ነው። ምክንያቱም አንዳንዴ ፊታችን እንደዚህ ብጉር አየሩን ካልተስማመን አሪፍ ነው መቀባት። እንዲሁ በቃ አሪፍ ነው። እኔ ተጠቅሜ ስላየሁበት ነው ማለት ነው። ረጅም ጊዜ ይሆነኛል ከተጠቀምኩት፣ መጠቀም ከጀመርኩት ማለት ነው። እዚህ ጋር 2 ማንካ እርድ አስቀምጫለሁ። ከዛ ይሄ ማር አሪፍ ማር ነው፣ ኖርማል ነው። እንዲህ ስኳር ምናምን የለውም። ጥሩ ማር ነው ማለት ነው። እና 2 ማንካ አረግበታለሁ ማለት ነው። 2 ማንካ ካረኩበት በኋላ እርዱን 1 ከግማሽ ማር አደርጋለሁ ማለት ነው። 1 ከግማሽ ማር ካደረኩኝ አልወርድም ማለት እዚህ ጋር እና ለመቅረጽ አልተመቸኝም። እሱንም ጓደኛዬ እየቀረጸችኝ ነው ስራዋን ትታ ማለት ነው። እና 1 ከግማሽ ካረኩኝ በኋላ ሎሚ ጨምርበታለሁ። 1 ማንካ ሎሚ ማለት ነው። ሎሚን ቆርጫለሁ። ሎሚ ከቆረጥኩ በኋላ 1 ማንካ ሎሚ ጨምርበታለሁ። 1 ማንካ ሎሚ ጨምርበታለሁ። ሌላ ማንካ ላምጣ። ይሄኛው አጫው 1 ማንካ ሎሚ ከጨመርኩበት በኋላ አይታችኋል፣ ውሃው እየወረደ ነው። ከጨመርኩ በኋላ በደንብ ሚክስ አደርጋለሁ ማለት ነው። በነገራችን ላይ በጣም አሪፍ ነው ለፊት። ብዙ ጊዜ ነው እጠቀማለሁ። አንዳንዴ ግቢ ስናጸዳ ስናጥብ፣ በቃ ምግብ የምትሰሩ ልጆች ካላችሁ እንደዚህ ፊታችሁን በደንብ ታጥባችሁ ከተቀባችሁ በኋላ አሪፍ ነው ለፊታችን ማለት ነው። በጣም አሪፍ ነው። ጥርት ያደርጋል፣ ያለሰልሳል። በቃ ደስ የሚል እንትን ይሰጣል ማለት ነው። እና ሞክሩት። ይሄ የእርድ ሳሙና አለኝ እዚህ ጋር። ይሄ የእርድ ሳሙና ነው። የእርድ ሳሙና በነገራችን ላይ 1 ዓመት ሆኖኛል ከተጠቀምኩት። ረጅም ጊዜ ነው ከገዛው እና ሞክሩት። እኔ ስለጠቀመኝ ነው። ጥቋቁር ላለብን ነገር ያጠፋል። ሳትቀቡ በፊት በደንብ ታጠቡ ፊታችሁን። ፊታችሁን ከታጠባችሁ በኋላ ይሄንን ማክስ ያደረግኩን ተቀቡት ማለት ነው። ከዛ 20 ደቂቃ አቆዩና 20 ደቂቃ በኋላ ፊታችሁን በደንብ ታጠቡ። ሳሙና ምናምን አታስነኩ። በውሃ ብቻ ታጠቡና የተስማማችሁን ክሬም ኒቪያ ሊሆን ይችላል፣ ሺያ በተር ሊሆን ይችላል፣ ቫዝሊን ሊሆን ይችላል። እናንተ የተስማማችሁን ነገር ተቀቡ ፊታችሁ ማለት ነው። ከተቀባችሁ በኋላ ከተኛችሁ በኋላ ጠዋት ተነስታችሁ በሳሙና በደንብ ታጠቡ። ሁልጊዜ ዛሬ እንደዛ ከተቀባችሁ ነገ ደግሞ አትድገሙ። ሌላ ነገር የምስማማችሁ ነገርን ተቀቡ ማለት ነው። ይሄ ሳሙናም በጣም አሪፍ ነው። ጓደኛዬ ለ1 ዓመት ተጠቅማለች። ከዛ እኔም ለምን አልገዛም ብዬ ገዛሁት። ከገዛው በኋላ አሁን 1 ሳምንት ከምናምን ሆኖኛል እና በሳምንት 2 ነው የምጠቀምበት። አሪፍ ነው። ፊታችን ያቀላል፣ ጥርት ያደርጋል፣ ያለሰልሳል። ይሄ በእጅ የያዝኩት ሳሙና ማለት ነው እና ተስማምቶኛል። የትኛውም ፋርማሲ ታገኛላችሁ። 17 ድራም እንደዛ ነው የሚገዛ ማለት ነው። እና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄ ነገር እንደዚህ ነው፣ እዚህ ቦታ አስተካኪ ይበሉኝና አበረታቱኝ። እንበረታታ በሰው ሀገር። እስቲ እጅ ለእጅ ታይዝ እንዳገቱን እንውጣ ብለናል። እና የባለፈው ስለ ፀጉር ያወራሁት እንትን ወዳችኋል መሰለኝ። ኮሜንትም አሪፍ አሪፍ ኮሜንት እያስቀመጣችሁልኝ ነው። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሀሳባችሁ አስተያየታችሁ እንዳይለየን። ሰብስክራይብ አድርጉኝ፣ ሰብስክራይብ ያላደረጋችሁ ማለት ነው። እና
በዚህ መልኩ ነው ያሳለፍነው። ሰው ምግብ ምናምን ይዞ ይመጣል። እኔ ደግሞ የፊት ማክስ ነው ይዤላችሁ የመጣሁት። ለማንኛውም ተጠቀሙና ሀሳባችሁን አስቀምጡልኝ ማለት ነው። ያው አንዳንድ ነገር መሞከር አይከፋም ማለት ነው። እሺ ሞክሩት። እኔም እንደዚህ በየዩቱበር እያየው ነው የሞከርኩት ማለት ነው። ግን አሪፍ ነገር ነው ያየሁበት። በተለይ እርድ ለፊታችን ጥሩ ነው፣ ለማዲያትም ሽፍ ላልበት እና ጥሩ ነው ብዬ ነው የማስበው። አመሰግናችኋለሁ፣ እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት። ማታ ነው። መልካም ምሽት። ጉድ ናይት። እሺ ወንድም የዩቱበር ቤተሰቦቻችንን እናመሰግናለን። ለማንኛውም መልካም ቆይታ